ሰላም ሰላም ውድና የተከበራችሁ የአዜብ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም። እስኪ ዛሬ በአዳዲስ ነገር መተናል። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ ቪዲዮ ትማሩበታላችሁ፣ ታተርፉበታላችሁ ብዬ አስባለሁ። ጓደኛ ምን ያክል ክፉ እንደሆነ እዚህ ጋር እስኪ ተመልከቱትና አብረን ሀሳብ አስተያየት እንሰጣለን። 3 ቀን ሙሉ አስክሬኑ ሆቴል ላይ ተቆልፎበት በገዛ ጓደኛው ስለተገደለው ስለ ዳግም ባዘዘው ልንገራችሁ። ሁላችሁም ስለ ጎንደር ነዋሪዎችና እንዲሁም ስለ እናቱ ስለ አባቱ ፍትህ ጥያቄ አብረን እንድንቀላቀልና ፍትህ ለዳግም ባዘዘው እያላችሁ ኮመንቱን የምታዩት ወንድማችን እንግዲህ መረጃውን እንደሰማችሁት በጎንደር ነው። ጎንደር ውስጥ ሆቴል ውስጥ አብረው ያድራሉ ማለት ነው ጓደኛሞች። ከዛም ጓደኛው ማለት ነው እንግዲህ ምክንያቱ እንደተሰማው ከሆነ በሴት እንደሆነ ነው። በሴት ይጣላሉ፣ የአንዱን አንዱን ቀማ በማለት ማለት ነው። መንስኤው ሴት ናት። በዚህ እንግዲህ የተነሳ ማለት ነው ጎንደር ውስጥ ሆቴል ይዘው ባደሩበት ሰዓት ላይ ይሄ የዋህ ሟች ምንም አላወቀም ማለት ነው። ጥልም የላቸውም፣ ውስጥ ለውስጥ ነው ጥላቸው ማለት አለ አይደል። ጓደኛ ሁናችሁ ያልተለያያችሁ ዝም ብላችሁ ውስጥ ለውስጥ የምትጠላሉት ነገር እንደዛ ነበረ እና በሚያምነው እንግዲህ በሚወደው ይሄ የዋህ ጓደኛው በዛ የተነሳ ህይወቱን አጥፍቶ ቆልፎበት ይጠፋል። ሆቴል ውስጥ ያደሩበት ሆቴል ማለት ነው፣ ጎንደር አዘዘው የሚባለው ቦታ ላይ ማለት ነው። በጣም ያሳዝናል። ፍትህ እንጠይቅ፣ ሁላችንም ፍትህ እንበል። ገዳይ አልተያዘም ጓደኛው ማለት ነው። ይህ ወንድማችን እንግዲህ በሆቴል ውስጥ ህይወቱ አልፎ ተገኝቷል። በሚያምነው በሚወደው ጓደኛ ስትይዙ በጣም ተጠንቀቁ። እውነቴን ነው ምላችሁ። ጠላት የታወቀ ነው። ጠላትና ጥላቻ ያለው ሰው በቃ ታውቁታላችሁ እናንተ ማለት ነው። ማለት ጠላቴ ነው ብላችሁ ራሳችሁን ልጠብቁ ትችላላችሁ። እንደዚህ አይነት መሰሪ ጓደኛ ግን አለውልህ ወንድሜ እያለ አንቺም ወንድሜ እህቴ እየተባባላችሁ እንደዚህ ባላወቃችሁት ነገር ህይወታችሁን የሚነጥቅ ስላለ ፍትህ ለጎንደር ለዳግም አዘዘው ወንድማችን ማለት ነው። ሁላችንም ፍትህ እንጠይቅ ለወንድማችን። በጣም ያሳዝናል። ቤሩት ላይም የተደረገው በጓደኛ ማቾች እንደዚህ ነው። እንግዲህ መድኃኒት ነው ለአንዷ ያበላቻት አይታችኋል። እሱንም እስኪ አብረን እንስማ። ፍትህ ለወንድማችን የምንጠይቅ። ገነትን አልፈልግሽም ብሎ የጠበሳት ኢትዮጵያዊ ናት። ኢትዮጵያዊ ናት። ፎቶ የዛችን ኢትዮጵያዊ ሴት ራቁት ፎቶ እናሰራና እንፖስት። እሱ እንዲጠላት ነው። ፖስት ሽዲን በፌክ አካውንትሽ እሱ እንዲጠላት ነው። ሁለቱን ለማለያየት ሁለቱን እንግዲህ ራቁት ፎቶ ተፖስቶ ሲያይ አረብ ነው እንዲጠላትና ወደ እኔ እንዲመለስ አድርጊልኝ ነው ያለች። እንድበጠብጣቸው። ኦኬ። ስለዚህ አንቺ እሷ ራቁት ቪዲዮሽን ስለያዘችብሽ ባስፈራራችሽ አንቺ ፈርታሽ ያንን በፌክ አካውንትሽ ፖስትሽላት እሱ ጋር ነው ያቆም ነው። የዛችን ኢትዮጵያዊ ሴት ራቁት ቪዲዮ ኤዲት አስደርጋችሁ አረቡ እንዲጠላት ፖስት አደረግሽ እሱ ጋር እና በጣም መጥፎ የለም ቃላቶች ያሉ የቪዲዮዎች እንደዚህ ማለት ወንድና ሴት በሚያደርጉት ምናምን ነገራቶች ድምጽ ያለው ምናምን ነገራቶች የሉ። በዚህ ምናምን ነገር አቀነባብሬ በቃ የለም በሷ ድምጽ አስመስዬ ምናምን ሰርቼ ምን አደረኩኝ ፖስት አደረኩ። ልጅቷ አብዳ ያንን ሁለት ነው ጓደኞቿ ሁሉ መጥተው እኔ እግዚአብሔርን ነው ልጅ ይሄው መብርሃንን ይሄው አንድ ልጄና አሳየኝ አቡ እኔ ስለዚህ ኬስ አላቅም ብላ ማለች። አንቺ ድንግጥ አልኩኝ። አላቅም ማለች እሷ ምን ብላ ማለች? እኔ ማን ነገር እኔ ምን አግብቶኝ ነው? እኔ አልፈልገውም እሱ እኔ ምን አግብቶኝ ነው? ይሄው ቲክቶክ የለኝም ያለኛል። በምን ማለች? በምን በቤተሰቦቿ በልጇ ሁሉ ሳይቀር ነው የማለችው። በልጇ ሳይቀር እመብርሃንን ይሄው ኪዳነ ምሕረቴን ነው። ካላመንሽኝ ደግሞ ያንን ጊዜ የማለችላቸው እነዛ ልጆች ማስመጣት ይቻላል። ቤሩት ነው ያሉ፣ እዚህም ሆኖ እያዳመጡ ሊሆኑ ይችላል። አካውንታቸውን ፈልጌ ላገናኝ። ቤሩት ያሉ ሰዎች ለህይወታቸው ይፈራሉ። ታስደበድባለች። እኔ ላይ ማለት ነው ቦዲጋርዷ ልካ በር ሰብሮ ገብቶ እንዲንቅ ያደረገኝ ነው። እኔ ላይ ማለት ነው በተኛውበት ገብቶ እላይ ላይ ወጥቶ እንዲንቅ አድርጎኝ ከእሷ ቃል ከማልፍ ከሆነ ማለት ነው። ቦዲጋርዶቿ ምንድን ነው ዜግነታቸው? ሶሪዬ እና ሌላ ሀገር ዜጋ ናቸው። ቦዲጋርድ ራሷም ትናንትና አምናለች። አለም ከቃሉ አያልፉም ስለምትከፍላቸው ማለት ነው። እነሱ ባይኖሩ ማለት ነው እሷ ቆይቶ ነበረ የሚገሏት። እነሱ ባይኖሩ ቆይቶ ነበር የሚገሏት በዚህ ሁኔታ። ከዛን ካደረኩላት በኋላ እነዛ ሰው ሁሉ መጥቶ ፎቶውን እንዴት እንዳቀነባበርኩት እኮ ልፈልግልሽ ነበር ግን አጥቼው ነው። ነገሩ እኔ ላይ እንዳይዘጋብሽ ራቁት ነገር ካሳየሽ ይዘጋል እዚህ ጋር። ኦኬ
ከዛ ማለች ሰው ሁሉ መጣ፣ ነገሩ ተበጠበጠ፣ ተጠየቀ። እኔ የማውቀው ነገር ኧረ እኔ የሚሆን ያለኝ አንድ ቲክቶክ ነው እዩ። ለምን ሰው በአንድ ቲክቶክ 3-4 መጠቀም እንዳለ በብዛት የተወሰነ ሰው ቢያውቅ ነው፣ የሚያውቅ አይመስለኝም። በአንድ 8 አካውንት ሳይኒን ማድረግ ይቻላል አንድ ስልክ ላይ ይቻላል። በዛን ሰዓት ያኔ ብዙ ሰው አያውቅም፣ እንትን ያለ ሰው ካልሆነ በስተቀር ያኔ ብዙ ሰው አያውቅም። ከዛን ያለኝን ትክክለኛ ይሄን አካውንቴን ይሁን ያለኝ ይሄ ብቻ ነው ብዬ አሳየዋቸው። ይሄንን ሳይሆን ያኔ ይሄ ኦሪጂናሉ ማለት ነው፣ ሌላ የለኝም ያልኳቸው። ከዛ በረበሩ እኔ ጋር ፎቶ ምናምን ነገር በቃ ዲሌት አድርጌ ቆላልፌ ደባብቄ ያለው እኔ ገባሽ። ስለ ስልክ ነገር ያው በደንብ ሰለማክ ድብቅብቅ አደረኩኝ፣ እንደሚመጣም ስላወኩኝ እሷ ማለት እዚህ ጋር እንግዲህ መድኃኒት ለዚች ፎቶ ተይዞ ማለት ነው። ለሱሱ መድኃኒት ጨምረሽ ስጫት ተብላ እቺ የሰጠችው ልጅ ራሱ በጣም ክፉ ልጅ ናት። በጣም ይሄን ማድረጓ ያሳዝናል። ደህና ነኝ እናቴ። ምንድነው እሺ ነው ምንድን የሆነ እንደ ፌስታል ነገር የሚኮሻኩሽ ነገር አለ። ደህና ነኝ ይሰማል። አሁን ይሰማል። ተስተካከለ እና ልታናገርሽ አንቺ አንቺን ይቅርታ መጠየቅ ትፈልጋለች። በገነት አስገዳጅነት በራቁት ቪዲዮ አስፈራርታት አንቺ ላይ መድኃኒት መጠጥሽ ውስጥ እንድታደርግ አስገድዳት፣ እሷ ደግሞ መጠጥሽ ውስጥ አድርጋው ከዛም በኋላ ካሜራ ስለነበረ መጠጥ ቤት ውስጥ ፈርታ ምናልባት አንቺ የሆነ ነገር ብትሆኚ ካሜራው ላይ ስታደርግ ታይታ አደጋ እንዳይደርስባት እንዳትታሰር ልጅ አላት ኢትዮጵያ። ያንን ፈርታ መጠጡን ሳትቀጭው ደፋሁት ነው ያለችው። እንደውም እኔ ደግሞ ጠጥታውስ ቢሆን በምን እናውቃለን ስላት፣ ያው ለራሷ ከነ ምልክቱ መንገር እችላለሁ ቀኑን መጠጡን እንዴት እንደደፋሁት እና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። እና አሁን አንቺ ቀኑን አስታውሰሽ በዚህ ቀን እንደዚህ ያደረኩት ብለሽ አስታውሰሽ ንገሪያት ሀኒቸው። አብዬ አመሰግናለሁ። ሱስዬ በመጀመሪያ በጣም ይቅርታ፣ በጣም በድዬሻለሁ። ማርያምን በጣም ይቅርታ። የራሴ ነገር ስለሆነ ነው፣ እኔም ግዴታ ስለሆነብኝ ነው። በጣም ይቅርታ ጌታ፣ ይቅርታ። ጉዳዩን ሊገርሽና እንድታስታውሺ ማለት ነው። የመጠጡ የነበረው ግን ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛ እኔ ከነት ጋር ነው ምሰራው ብዬሽ ታስታውሻለሽ? እመጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቦልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ 2 ቢራ ነው የምጠጣው አልጠጣም ብለሽ አይ በእኔ ሞት ብለሽ በግድ አስጨንቀሽ ሺም ይዞኝ አወረሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምሬ ነበር፣ ሁላችንም ነበር። መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋ ነው ገነት ቤት ያለን ገነት ቤት ነው መጥተን ከዲስኩ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሰጥሽ ወደ በሩ ጋር ነበረ እንጂ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመለዳ ሱዳኖች ነበሩ ካስታወሽ፣ ፊት ለፊቱ ጋር እንዲህ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው። መርዝ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑን ነኛ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉን ዕቃ አንስቼ ምን አደረግኩኝ? ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንን ቀን ታስታውሻለሽ? ታውሳለሁ። ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቶ ነበር የምጠጪበት። ታስታውሻለሽ? በርገሩ አለች። እኔ ሌሎች ጓደኞች በርገር አለች፣ አንዷም አለች። ሆን ሳቄት አልማዛ ነው የምጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደውም ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር አልኩት። እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግረታል። የሚጠጥ ቢራ ነው የምጠጣ አትጠጣም ነበር። መጠራ ከፈለጋችሁ መርዝም እጠጣለሁ፣ ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪው ነገር ሁሉ ዝግጁ ነኝ።
ያለው አንቺ ምናልባት ልታደርጊ ነበረ። አላህ ግን ጠበቀኝ። የኔ አምላክ አሁን እሱ ጋር እንድታስታውሽ የምፈልገው ነገር አለ። ምጣው ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ጥሩትብትብት ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያቅ በጣም እንደ ምን ሆነች ነው ምናምን ብላ አመነጫጨበች። እኔ ደግሞ በቃ የለም ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣሁልሽ። ታስታውሻለሽ? ልክ ነኝ አይደለሁም? አረ በርገሯም አለች። ከፈለግሽ አብረን ነበርን። በርገሯ ትመሰክራለች። ነበርን። አስታውሳለሁ እንዳላደረግኩት ያንን ነገር ይኸው እመሰክር ራሷ አንደበቷ እንድታስታውስ ነው። እኔ እስከነ ምልክቱ እስከነ ምኑ ነው እየተናገርኩ ያለሁት እንድታስታውስ ማለት ነው። ሁለተኛ ደግሞ የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ። ያንን ከእናቴ አንደበት ላይ እናቴ ተይታለች። ከቀን ጀምሮ ሳስደውል ነበረ። ኦንላይን ላይ አልገባችም። በገባችበት ሰዓት ሪከርድ ቀድቼ ለሀቢባ ልክልሻለሁ። እውነትሽ ይወጣልሻል። እውነትሽ ይወጣል። እንደውም እኔ የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሯ ሲዛትና ካልሆነ ቀጠሯ ሲዛትና እናቴ ቀጠሯ ሲዛትና ላይቭ ለሆነ ይኸው ሁለት ስልክ ነው ያለኝ። ችግር የለውም። በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምጻችሁን ትቀንሳላችሁ። የሚታርጋችሁ እኔና እሷ ብቻ እናወራለን። የምጠይቃት እኔ በሲስተም ነው። ሱሱ እንደተጎዳች ሰው እስከነ ስሟ ነው ሱሱ ብዬ የምጠራት። እናቴም እንድታስታውስ እኔ የሆነ ነገር ሲሆን ሀቢባ እኔ እና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ። እስከነ ቦታው እስከነ ምኑ እስከነ ምኑ ነው የምነግርሽ። እስካሁንም ሳውራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች ግን ይኸውልሽ አሁን እኔ ምን እንደሆነ ተቀሽ ፈርት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁ ነኝ አልሰጠኝም አልኩሽ ሀቢባ አሳልፋ እናቴ እናት እኮ ናት። ክፉን ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አትሰጥም። በእንደዚ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠችው። ከዚህ በላይ ምንም ማስረጃ አያስፈልግም። እናቴ ናት አለችው። እቺ ልጅ እናቷን እየወቀሰች ነው። ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል? እናቴ ከእናትየውን መስማት አለብን። እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን። እኔ ስልኳን ሰጠው ሀቢባ ችግር ቢኖር የእናቴ ስልክ አልሰጥሽም። ውሸት ቢኖር የእናቴ ስልክ ላንቺ ልካለሁ። አልክም አልፈልግም ብላ ነው። ግን እውነት አልፈልግም በይ። እውነት እናትሽም ገነት ላይ ያስመጥቶ ፈጣሪ ነው የሚያውቀው። እኔ አሁን እውነቱን ልንገርሽ ሱሱ ትጠጣው መጠጡ እንዲፊው ፈጣሪ ብቻ ነው የሚያውቀው። ይኸውልሽ አሁን መጠጡ እንዲፊው አትድፊው ሱሱ ትጠጣው የሚያውቀው ፈጣሪ ብቻ ነው። እኛ የነገርንሽ እዚህ ጋር ኖ አቢባ ይቅርታ አድርጊልኛ። እዚህ ጋር ማስረጃ እንዲኖር አስታውሻታለሁ። ለእኔ ሸር ያሰባችሁ አላህ የስራችንን ይስጠን፣ የስራችሁን ይስጣችሁ። እኔ ምንም አልልም። እኔ ገኒ በድዬሽ ከሆነ አስቀይሜሽ ከሆነ እኔና ያላንቺ መጥፎ ሆኜ ከሆነ ይሄ የሚገባኝ ከሆነ አመሰግናለሁ። እኔ ምንም አልልሽም። በቃ ቴንኪዩ። ለእኔ እንደ ጥሩ ነበር የመሰለኝ አጠገቤ የሆነች ሳይሽ። እንደዚህ ግን አልመሰለኝም ነበረ። በዚህ አልጠብቅሽም፣ ወላሂ አልጠብቅሽም። እኔ ዛሬ ደምንባን ያለቀስኩት ግን አላቅም። ጠንካራ ነው መሆኑ ኢንሻአላህ። እኔ አሁን የህይወቴ የኔ ላይፍ ተመለሰልኝ። በቃ ተመልሶልኛል መልሴ ማለት ነው። ማለት አላህን የጠየኩት ወላሂ ዛሬ አልቅሼ ያ ረቢ ሳሉል ሳላድር ሀቄን እኔ የምታመመው እኔ አላወራም። ሀይባ አውጥቼ እኔ አሞኛል እንዴ አልልም። ቤተሰብ እዚህ ጋር ያኛል። ማስጨነቅ ማንንም አልፈልግም። እዚህም ያውቃሉ። ያመመኝንም ያልታመምኩትንም አላህ ያውቃል። አድራጊ ሌላ፣ ተደራጊ ሌላ፣ ታማሚው ሌላ፣ ጤነኛው ወደ ሜዳው ሌላ። አላህ ግን ሀቄን አውጣልኝ። እኔ ካላወጣልኝ ሙስሊም አይደለሁም። እኔ እምነቴን ነው የምቀይረው ብዬ ነው ወላሂ ድፍት ብዬ ከማታ ጀምሮ ያለቀስኩት ማለት ነው። ለምን ውስጤ ደስ አላለውም። ትላንትናም የተፈጠረው ነገር ገባሽ? ደስ አላለውም። ተለባብሶ ነው ሊያልፍ የተፈለገው ገባሽ? ለዛ ያረቢ ሀቄን አውጣልኝ። እኔ እሷ ደግሞ ላይቭ ላይ ሆኜ ትላንት አንቺ ጋር ዝም ብላ ትደውልብኝ ማናት እያልኩ እየዘጋሁ ነው። አይተሽኛል። ዝም ብዬ ነው የምዘጋባት። መግባት ፈልጋ ነው ለካ። እሷ መሆኗን እንኳን አላወቅኩም። እኔ በኢትዮጵያ ቁጥር ነው ትደውላለች። እያልኩሽ ነበር ሁላ የሚደውሉብሽ በጣም እየተደወለ ነበር። የሀገር ቮይስ ልከ
ሀቡ በጣም ብዙ ሰው ትላንትና እኔ ጋር እየደወለም የቱን ሜሴጅ የቱን እንትን ነው ማየው ሜሴጅ ዋትስአፕን አልመለስኩም። በጣም ስለኔ የሚጨነቅ ሀቢባ ሀቁ ማውጣት ከሆነ የሱሱ ባልን ማውጣት ነው። የሱሱ ባል 7 ሆማኒ ሄር በኢትዮጵያ በብር ሲታሰብ 700 ሺህ ብር የሚያወጣ ሽጦ ለሴት ሰጥቷል። በሱ ስትረስ ታማ ከሚዲያም ከሁሉም ነገር ጠፍታ ነበር። አሁንን የቤሩት ሴቶች ሲያወሩ ነው የሰማሁኝ። አሁን ነው የሰማሁኝ ሀሜት የዛ ቤሩት ያሉ ሴቶች ሲያወሩ። ሁለተኛ ደግሞ ወንዶችን እያስቀጠቀጣችሁ ነው። አብርሽ የቄራው ከዚህ በፊት ዱቄት ነው አሉ ያስደረጉ ሴቶች ማለት ነው። አሁን አብርሽ ከየቄራው ከዩቲዩብ ጠፋ፣ ከሚዲያ ጠፋ፣ እንደ ድሮ አይደለም። ምክንያቱም አስደብድበውታል ማለት ነው። ሴቶች ግን የቤሩት ሴቶች ጠንቋይ ቤት ትሄዳላችሁ፣ ወንዶችን ታስቀጠቅጣላችሁ። ግን እናንተ ምንድናችሁ ግን ኦኬ ሰዎችኛዋ ልጅ ናት። አሁን እቺ የምታሰሯ የምታስጠነቁ ነው። ምን መሰለ እዚህ አሁን ያሉት 4 ሴቶች ናቸው። ሁሉም ጠንቋይ ቤት ሄደዋል። ግን የተሻለችው ጠንቋይ ልምድም የወሰደችው ራሄል ነች። ቤቷን እየከፈተች ምናምን ታስጠነቁ። ግን እኮ እንትና አንደኛውን እፈራታለሁ ስትል ነበር። የችኛው ተስፈራለች። ስክሪንሾቱን በደንብ አይተካል። እሳቤ ስለገበሩ መስለኝ የሀቢባ ፊት ራሱ ተጣሟል። አይታል አጣሟት ነው እያወራች ያለች። እዛው እንዳለ ጠነቆሉባት መሰለኝ። ተጣሟል ፊቷ ሀቢባ። ኧረ በትልቁ አድርጋት ሀቢባን እስኪ። አንድ የተቆረጠ አየሁት ግን ጅቦ ራሄል የምትባለው ነበር። ወደ ጠንቋዮች ሱር እንጂ ነው ነገሩ። ወደ ዳኛዋ ዞራችሁ። ያቺኛይቱ አረብ ነው ባሏ። የትኛው ራሄል የምትባለው ተቆርጦ በጣም ነው የምፈራት ስትል ነበር። የታችኛዋ በጣም ኃይለኛ ነች መሰለኝ እኮ። አሁን ምን መሰለ ገነት የምትባለው 2ን ያሰራችሁ፣ አንዱን ለገንዘብ የምትወደው ባሏን አለች፣ እሱ ገንዘብ እንዲሰጣት፣ አንዱን ደግሞ በጣም ታፈቅረዋለች፣ በደንብ እንዲያፈቅራት። 2 ቦታ ነው ያሰራችበት። ገባ? ወንድ ላይ ነው እንዴ ብዙ ጊዜ የሚያሰሩት? ወንድ ላይ ነው። አንተ ላይ ግን ያሰሩ ምን አለ ማማኒ? ኧረ መሀሪ ላይ ያሰሩ ትራክ አለው። አንተ ከካቢው ስራት አልሰውዬ። ኧረ በሽጉጥ ነው የሚደፋቸው እንዴ? ሽጉጥ ራሱ እንደማይተኩስ ያደርጉታል። አንተ እንደማያደርጉት ነገር የለም። ወይ ሰላም ነው እንዴ? ዳብ ላይ እንዲሰሩበት ነው መጸልየው። ከፍላታለሁ። ጅቦያ ምን አረገ ይሁዳ? አብረን ከፍላለን። የትኛው አትሻለው ነው ባሌ? የኔ ባል ደግሞ እምኮራበት እምደሰትበት 9 ዓመት አብሬው የኖርኩት አሁን ልወልድለት ህዝብ ይወቅ። የ2 ወር እርጉዝ ነኝ። የ2 ወር እርጉዝ ነኝ። 9 ዓመቴ ሀቢባ ሶሪያዊ ነው። ሶሪያዊ ሲሆን በደስታን የተቀበልኩት። ሶሪያዊ ሲሆን ግን አይሰርቅም፣ አያጨስም፣ አይጣላም። ሱሱ መስክራለታለች ስለሱ ጸባይ። ገባሽ? ንጹህ ሶሪያዊ ጀግና ባል ነው ያለኝ። በዚህ አላፍርም። ዜጋ መሆንሽ አልሆንሽ ቤይሩት ላይ እኩል ነው የምትታየው ህግ ፊት። እኔ ስለ ህግ አላቅም ነበር ሀቢባ። የዛሬ 4 ወር የሄድኩ ጊዜ ስለ ህግ ምንነት አውቄያለሁ። ኦኬ። ስለዚህ በኑሮ የማላፍር ሴት ነኝ፣ በትዳሪ የማላፍር ሴት ነኝ። ገና ለገና ሪታ ቲክቶክ ላይ ወጣ በዚህ በሲኒና ጀበና ብር ታገኛለች፣ ትጠቀማለች። በኔ ቫይራል ለመውጣት፣ በኔ ትሬንድ ለመውጣት፣ በኔ ለመለመን፣ በኔ እንትን ለማለት ሁሉም ተፈልጎ ከሆነ ክሉ ዋህድ አላ ቢርዝኦ ሀቢባ። ዶላሬን አላ ቢርዝና በሰው እጅ ቢሆን ይሄኔ ሞተን ነበር። እኔ ሀቢባ በሰው ክፋትና ምን ቢሆን ምን ዘመን ሞቼ ተቀብሬ ነበረ። ኦኬ። እኔ ኢትዮጵያ አንድ ሴት ልጅ አለች። ምን አባቱ ብሞትስ ምን አባቱ ብዬ። ትዳሬ ግን 9 ዓመቴ ነው። ከባሌ ብዙ ነገር የምሸሽገው ባሌን ከሰው ማላገናኘው ቤቴንን ስለምፈራ ይኸው ሰማ እኮ ቲክቶክ ላይም ተለጠፈ። በኔ ጦስ ሁሉን ነገር ሰማ ሀቢባ። በባሌ ሐምድላህ ረቢል ዓለሚን ደስተኛ ነኝ። እኔ በህይወቴ ደስተኛ ነኝ። ሱሱን ግን ይቅርታ ስላት እኔ ሱሱን ፈርቼ እንዳትደበድበኝ ፈርቼ አይደለም። የድሮ ራሄል አይደለሁም። ሰው ነካክቶ ዛሬ ላይ ጅብ አድርጎኛል ሀቢባ። ዛሬ ላይ ጅብ ሆኛለሁ። ሀበሻን 100% ልርቅ። ፎቶ አይደለም ሀቢባ መንገድ ላይ ከሀበሻ ጋር ከታየው እኔ እንጃ አላቅም። እኔ ይተፋብኝ። ለምን እምወደውን ሰውም የራኩት በወሬ አሉባልታ አለች አሉ ነው። እኔ ሱሱ አማችሽ ተብዬ አላቅም እስከ ዛሬ። አሉባልታ አመጣችብሽ ተብዬ ሀቅ ነው ሀቢባ፣ ሀቅን ታወሪያለሽ። ገነትን ብትሆን እኔ በድላኝ አታውቅም። ኦኬ። አውርታብኝ አታውቅም። ምንም አርጋኝ አታውቅም። እዚህ ቲክታክ ላይ ነው እየተገናኘ ነው ሀቡ። ዛሬ በሞት ሁሉ ነገር ይቀራል፣ ልሳንም ይዘጋል።
በምድርም ኃጢአት በሰማይም ኃጢአት ሐቁን ላውጣ ብዬ ነው እኔ። ገነትም አልበደለችኝ ምንም አላለችኝ። እዚህ ጋር ያለ መግባባት ተፈጠረ፣ ተጨቃጨቀ ሁሉም። እኔ ቅድም ነጁም ስትለኝ ነጁ ያለችኝ ነገር የለም ብያለሁ። ገባሽ? ለምን አላስታረቀችም የሚለው ጥያቄ ነው እንጂ አውጥቻለሁ። ሐቅ ማውጣ ልጅ ነኝ ሀቢባ። ያልተደረገ ተደረጋለን። ሱሱኔ የበደለችኝ የሚልም አሉባልታ ነው። ጠንቋይ አንቺ ጠንቋይ ስለሆንሽ አጠገብሽ ያለው በሙሉ ጠንቋይ ተብሎ እንዲወራ ነው የምትፈልጊው። ወይ አጋንንትሽ ነው የሚያስጮሽ። አጋንንትሽ ላይ ያለው ያቺ አይደብርሽም እንዴ? እዛ ጋር ሲኒና ጀበና ይዘሽ እየደወሉ በውስጥ ብር እያስላክሽ የምትጠለቁ ይላቸው። እናውራ እንዴ ላውራ እንዴ? እኔ ጋር ደውላ በውስጥ ታውራኝ። ብር እኮ እያላኩልኝ ነው እያልሽ ጓደኛዬ ኤርትራዊ ናት አጠገብ ያለች። ኤርትራዎች ደውለው $600 ነው እኮ ያስላከችው። አንቺ ብቻ ነሽ ሚዲያ ላይ ወጥተሽ በግልጽ ጠንቋይ ቤት እንደምትሄጂ የተናገርሽው። ሌላው ስለሚደባብቅ ነው። ለዛ ነው አንቺ ጋር የገነነው። ገባሽ? አቢባ አንድ ነገር ንገረሽ። እኔ ለራሴ ባሰራኝ ናቲ ሚንሴ ሚሊዮነር ባለመኪና ቤሩት ላይ ቤት ይኖረኝ አገሬ መኪና ይኖርሽም ነበር። ጠንቋይ ለራሱ አያውቅም። ራሱ ለሌለኝ እኮ ነው ያለኝ ራሱ ለኖረውን ጠንቋይ አቡናና ሚሊዮነር ነው እየኖሩ ነው እናውቃለን። ሀቢባ አንቺ ዝም በይ። የዚህ ነገር ጉዳት ተቂም እየኖሩ ሰራው ንገሪኝ። እኔ ሚሊዮነር ምን ፈልጋለሁ? በለኔ የሚንገሩ እኔ ካይሰራማ ያልኩሽ እኮ ራሱ ለምን ጠንቋዩ ራሱ ሚሊዮነር ለምን አይሆንም? ለራሴ ባረግ ኖሮ እኮ አልኩሽ። ወላሂ ለአዚም ይሄን ንጥጥ ብዬ እንደዚህ ምን አፈቀፈቀኝ። እኔ አተላ ነገም እመጣለሁ ስኔን ይዤ ከነገ ወዲያም ጀበና እቺ ጀበናና ታሪክ ስኔና ታሪክ ያመጣችው ከቲክቶክ እስክጠፋ አለሁኝ። ስለዚህ ልቤ ላይ የቆምሽው 50 ጊዜ እየላክሽ ጌም ልጫወት ፈዝዣለሁ። የቤሩት ጉድ አልሰማሽም እንዴ? 50 ጊዜ አበባ ስትሰጪ ነበር። አንቺ ሄደሻል ጠንቋይ ቤት? ኖ ተደርጎብኝ እንዳይሆን ፈዝዣለሁ ልላት እንጂ ፈዝዣለሁ። እኔም ልላት ገብቼ ሀቢባ እኔም ፈዝዣለሁ። ሄዳለች። ኧረ ሚካኤልን በስመ አብ ቅዱስ ዋህድ አምላክ ያልወድም ፈዝዣለሁ። እኔ ፈዝዣለሁ። ተመልሼ ወሬ እያወራሁ ነው። እሺ ቤሩት አትበይ። ቤሩት አይደለም እንዴ? ቤሩት አትበይ ይሉኛል እንዴ? እና ዱባይ ነው ቤሩት አትበይ የምትሉት እና እኛ ጋር ዱባይ ነው። ጭራሽ እየተዛዛቱ አይደል እንዴ? ዘውዳችሁን ቻሉ እንጂ ቤሩት አትበይ እና ዱባይ ትበልላችሁ። ዱባይ ይባልላችሁ፣ ኤማራት ይባልላችሁ። ገሪልኝ ዱባይማ የባሰ እንደውም የቤሩት እኮ ይሻላል። ዱባይ እኮ ሱዳን የጠንቋይ ነው ተባለ። ነይ ውጪ